እሺ በደንብ ልብላችሁ ዘይብል ነው እንደ እግዚአብሔር መልካም ፈቃድ የምንመማርበት የትምህርታችን ርዕስ በሉቃስ ወንጌል ምዕራፍ 1 ቁጥር 29 ላይ ባለው ቃል ጸጋን የተመላሽ ሆይ ደስ ይበልሽ። እሺ ሁላችሁ ጸጋን የተመላሽ ሆይ ጸጋን የተመላሽ ሆይ ደስ ይበልሽ ተቀራቅሮ ይገባ የለም እሺ ጸጋን የተሞላሽ ሆይ ደስ ይበልሽ። ይህንን ቃል የምናገኘው በሉቃስ ወንጌል ምዕራፍ 1 ከቁጥር 19 ላይ ነው። ክርስቲያኖች ወንድሞች የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱሳችን በውስጡ 3 አይነት ቃላቶችን ያዘ። ስንት አይነት ቃላቶችን አልኳችሁ? 3 አይነት ቃላቶችን ቃለ ሰብ፣ ቃለ ነቢያትና ቃለ እግዚአብሔር ይባላል። እሱ ሁላችሁ ነው ቃለ ሰብ፣ ቃለ ነቢያት፣ ቃለ እግዚአብሔር። እነኚህ 3 አይነት ቃላቶች በመጽሐፍ ቅዱስ ውስጥ እናገኛለን። ቃለ ሰብ የምንለው ሰዎች ከልባቸው አብልቀው የተናገሩት ቃል ቃል በመጽሐፍ ቅዱስ ውስጥ አለ። ለምሳሌ ያክል ሊቀ ነቢያት ቅዱስ ሙሴ በረከቱ ይደርብን እግዚአብሔር የሰው ልጅ በመፍጠሩ ተጸጸተ ብሎ እንደተናገረ እንመለከታለን። እንዲህ አይነት ቃላቶች በመጽሐፍ ቅዱስ ውስጥ ቃለ ሰብ ተብሎ ይጠራሉ። የኛ አምላክ እግዚአብሔር የሚጸጸት አምላክ አይደለም። አንዳንድ ጊዜ ከቤተ ክርስቲያናችን ውጭ ያሉ ሰዎች የቤተ ክርስቲያንን ትምህርት ስለማያውቁ አምላካችሁ እግዚአብሔር የሚጸጸት አምላክ ነው ብለው ይናገራሉ። ነገር ግን የኛ አምላክ እግዚአብሔር የሚጸጸት አምላክ አይደለም። ለዛ ነው ቅዱስ ኤፍሬም በውዳሴ ማርያም ላይ መሐለ እግዚአብሔር ለዳዊት በጽድቅ ወይኔስ እግዚአብሔር ለዳዊት ማለት ፈጽሞ ምን አይልም ማለት አይጸጸትም። እንዲህ አይነት ቃላቶች የምንለው ደግሞ ነቢያት በመንፈስ ቅዱስ ምሪት የተናገሩትን ቃል ቃለ ነቢያት ብለን እንጠራዋለን ክርስቲያኖች። በዚህ ላይ ቃለ ነቢያትን ስናነሳ